ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶቹ ደግሞ ላይክ እና ሰብስክራይብ በማድረግ አበረታቱኝ። ዌልካም ብያለሁ። ዛሬ እንግዲህ በሀብል ድራማ መጥቻለሁ። ሀብል ድራማ በጣም ደስ የሚል ነው። እንግዲህ የዛሬው ክፍል እንግዲህ መርሲ እንግዲህ አጸደይ የምታደርገው በሙሉ እንግዲህ ደስ ስላላላት እንግዲህ የአባቷንና የወንድሟን ምክር ሰምታ እንግዲህ አንቺን አልፈልግሽም፣ ስለዚህ ሁል ጊዜ አንቺ ተንኮል እየሰራሽ ስለሆነ አልፈልግም። እኔ ከፈለግኩኝ የሰራሁትን ነገር መናገር ትችያለሽ፣ አልፈልግም ትላታል። እንዲሁም ህፃኗን እንግዲህ መርሲ ሂዳ ልታናግር ስትል እንግዲህ ህፃኗም እባካቸው አልናገርም ተውኝ ስትላቸው መርሲም ኧረ አይደለም እንደዛ ላደርግሽ እኮ አይደለም፣ እኔን እንደ እህት ቅረቢኝ እባክሽ፣ ምንም ነገር አላደርግሽም ስትላት ህፃኗም እንግዲህ የእውነትሽን ነው ስትላት አዎ ትላታለች መርሲ። የዚህ ጊዜ እንግዲህ መርሲና ህፃኗ አብረው እያወሩ ሳለ እንግዲህ አጸደ እንግዲህ ትመጣለች። አጸደ ትመጣና ምን እያልሻን ነው? ይች ልጅ እኮ አንድ ቀን መናገሩ አይቀርም ስትል መርሲም በጭሆት ችግር የለውም ትናገር። ስለዚህ አክስቴ ምን እያደረግሽ ነው? ወንድሟን ያሳጠሻት አንሱ ደግሞ ይችን ህፃሌ ምን ለምንድን ነው የምታደርጊያቱ ብላ ትቆጣታለች። እና ደግሞ ወንድሜን በድየዋል። ወንድሜ በልጅነቴ እኔ ሳጠፋ ለእናቴ እሱ ነው እያልኩኝ አስመታው ነበረ። ስለዚህ ትናንትና ሲነግረኝ ሁሉንም ወደኋላ ተመልሼ አስታወስኩት። ስለዚህ እኔም በኋላ ላይ እጸጸት ነበር ትላታለች። አጸደ የምትፈልገው እንግዲህ መርሲን ከቤተሰቦቿ ጋር አጣልታ እንድትጣላ ወንድ ይሄን ከአዝራ ጋር አዝራ ወንድምሽ አይደለም ተጥሎ የተገኘ ነው። ስለዚህ ያለውን ሀብትና ንብረት ይወርስሻል፣ ይወስድብሻል እያለች እንግዲህ ለመርሲ ብዙ ነገሮች ነግራታለች። መርሲ በመጨረሻ እንግዲህ አክስቷ ምን አይነት አደገኛ መጥፎ ሴት እንደሆነች ስለገባን ነው እንግዲህ ህፃኗን ሄዳ እንግዲህ እባክሽ አናግሪኝ፣ እኔ እህት ሆንሻለሁ፣ ሁሉም ነገር አደርግልሻለሁ፣ አይዞሽ ስትላት ህፃኗም የእውነትሽን ነው ስትላት አዎ ስትል እንግዲህ አጸደ ደግሞ ለምን ስትላት እንግዲህ በዛ ምክንያት ነው እንግዲህ እንትሪያቶ። ሌላው እንግዲህ ኩኩሻ ናት። ኩኩሻ እንግዲህ አሁን ላይ ቅዠት ናት። ምክንያቱም የሰው ወርቅ አያደንቅ ይባላል። ስለዚህ ኩኩሻ እንግዲህ የሀብል የሆነውን ነገር እንግዲህ ወስዳለች። ሀብል እንግዲህ በመነን የተነሳ መነን እንግዲህ ሀብልን አሳድጋታለች። ያው እየገረፈችም እየቆነጠጠችም ቢሆን አሳድጋታለች። ነገር ግን ደግሞ ብታሳድጋት መከራ አድርጋን ያሳደገቻት እናቷ ስትመጣ እንግዲህ ያሰበችው ምንድነው? ይችን ኩኩሻን ነው። ኩኩሻን ገንዘብ እናገኛለን፣ ስለዚህ የሀብል እናት ናት፣ አንቺን ልጇ ነው ብዬ ልጇ ናት ብዬ ነው ማስተዋወቅ ስትላት፣ ኩኩሻም እንግዲህ ለጊዜው ያው እሺ ስትል፣ ነገር ግን ኩኩሻ ወደኋላ ላይ ትዝ ሲላት የማታውቃት እናቷ ትዝ ትላታለች። እንዲሁም ከመነን ጋር አልተስማማችም። እሱ ብቻ ሳትሆን እንግዲህ አጸደ ተብዬዋ እንግዲህ እኔ እኮ ያው ይኸውልሽ እኔ ምንም አላደረግኩት እኮ እኔ ወይም ፍቅረኛሽን ምንም ያደረግኩት ነገር የለም ምናምን ስትላት እንግዲህ እሷ ኩኩሻ የማታውቅ መስሏት ነው። ኩኩሻ ደግሞ እንግዲህ እኔ ሁሉም ነገር ሚስጥር አውቃለሁ፣ ስለዚህ ይሄ ሚስጥር ያንቺ እንደገና እህቴ የምን እህቴ ነው ታያለሽ መነን ቤት ትላታለች። ስለዚህ አንቺ ይችን የሀበልን እናት ገንዘብ ለመወስ ወይስ አንቺም ወደ ካናዳ ልትሄጂ ነው እንዲ ስትላት እንግዲህ አጸደም ይቺ ሀብል ማለቴ መነን እንግዲህ ያው እንዳልኳቸው እንግዲህ የሀብልን እናት ወደ ካናዳ ውሰጂ ስላለቻት እሺ ብላታለች። ከዛ አጸደም እንግዲህ እንዴ ልትሄድ ነው እንዴ? ዝም በይ እንደማታውቂ አትሁኝ፣ እውነቴን ነው የምልሽ ይሄ ሚስጥር አንድ ቀን መውጣቱ አይቀርም ትልና እንግዲህ ምክንያቱም እንግዲህ አጸደ ይቺ ኩኩሻ ያደረገችው ነገር ላይ አሁን ተጸጽታበታለች። የሰው ህይወት ነው የቀማችው። ሀብል ደግሞ ታሳዝናታለች። ያው ያሳሳተቻት ደግሞ አጸደ ናት። ይቺ መነን ናት። ስለዚህ ኩኩሻ ያላት አማራጭ ምንድን ነው?
እውነቱን መናገር ነው። እውነቱን ለሀብል እናትና ለሀብል ብትነግራቸው እንዲሁም ለአዝራ ብትነግረው ይረዷታል ብዬ አስባለሁ። ስለዚህ እንግዲህ ኩኩሻ እንዳያቸዋት እንግዲህ አሁን ላይ ህልም ነው ያው የሰው ገንዘብ እንዲሁም ደግሞ የሰው ህይወት ስትቀሙ የራሳቸው ያልሆነ ነገር የራሴ ነው ስትሉ ያው በህልምም በውንም እንግዲህ ያቅበዠብዣቸዋል እና እንግዲህ ኩኩሻ አሁን ላይ እንግዲህ በህልምም በውንም እንግዲህ እንትን እያለች ነው እና መርሲ ወደ ራሷ መመለሷ እንግዲህ ጥሩ ነው። አንድ ሰው መጥፎ ሲሆን ወደ ጥሩ ሰው ስታገኙ ወደ ራሳችሁ የሚመልሳችሁ ስታገኙ ደስ ይላል። ነገር ግን አጸደ እንግዲህ መርሲን በዚህ እንግዲህ አዝራን ትወደዋለች። መርሲ አዝራን ትወደዋለች። ነገር ግን የማይሆን ነገር እንድትገባ ያደረገቻት ይቺው ሀብል ተብይቼ አጸደ ተብዬዋ ናት። አጸደ እንግዲህ የምትፈልገው አንድና አንድ እንግዲህ ገንዘብና ገንዘብ ብቻ ነው። እንግዲህ የሀብልም እናት ይቺ መነንማ የደበቀችኝ ነገር አለ ወይ ደግሞ የዲኤንኤ ምርመራ ላሰራ እንዴት ትላለች። በእርግጥ የዲኤንኤ ምርመራ እነሱ ሳያውቁ ነው እንጂ ማሰራት ያለባት። ምናልባት እነሱ ካወቁ እንግዲህ ይቺው መነን በቦሌም ብላ እንግዲህ የሀብልን ጸጉር አንጥታ ልትቀይረው ትችላለች። ይህ የሀብል እናት እንግዲህ ኩኩሻን እውነት ንገሪኝ ካልሽ እናትሽ እንደ መጀመሪያው እንዳገኘዋ ሴት አይደለችም ስትላት ኩኩሻም ምን ነው ምን ተቀየረብሽ ብላ ትጠይቃታለች። ገንዘብ ላይ ያላትን አመለካከት አልወደድኩትም ትላለች። እንግዲህ መነን ሲበዛ በጣም ገንዘብ ትወዳለች። የኢዝራንም አባት እንግዲህ አግብታ ሳለ ገንዘብ ለገንዘብ ነው። እንዲሁም ደግሞ እንግዲህ ሀብልን ሀሳቤ ስትወስዳት አላውቃትም ብላ ነበር የወሰደቻት። ሀብልን የወሰደቻት ምክንያት ለሀብል አዝናላት ሳይሆን ያው የኢዝራ አባት ይሞታል፣ ገንዘቡ በሱ ስም ይሆናል። ከዛ በኋላ ገንዘቡን ወደ ራሴ አደርጋለሁ ብላ ነበር። እንዲሁም ደግሞ አሁን ላይ ደግሞ ለኩኩሻ አዝናላት ሳይሆን እንግዲህ ለገንዘብ ብላ ነው እንደዚህ የምታደርገው። ኩኩሻ የከፋ ዛሬ የምትወዳት ልጅ በጠና ታምማ ገንዘብ ስለሚያስፈልጋ ነው ብላ ነገረችን ስትል ኩኩሻም ትደነግጥና ምን ትላታለች። ልምናት በእርግጥ እኮ አንቺን ለህፃኗ ገንዘብ እንደሚያስፈልጋት እኮ ነግረሽኛን ትላታለች። ኩኩሻም እና ታዲያ አሁን እኮ የሚረዳት ሰው አግኝታለች፣ አሁን ገንዘብ አያስፈልጋትም ብላ ትነግራታለች። እንግዲህ የእሷው እናቷን ብላትና እና ሐኪሞቹ ታዲያ ከግማሽ ሚሊዮን በላይ አልጠየቁም እያልሽ ነው ወይ ትላታለች። እንዴ እሷ ናት እንደዚህ ያለች ስትላት እንግዲህ የሀብልም እናት ያው የጠየቀችኝን እኮ ገንዘብ ሁል ጊዜ ስለምሰጣት አይፈረድባትም ትላታለች። እዚህ ጊዜ ኩኩሻ ተነስታ ልትሄድ ስትል ወዴት ነው የኔ ልጅ ስትላት እንግዲህ አይ ሽንት ቤት ደርሼ ልምጣ ትላታለች። በእርግጥ የምትሄደው ከመነን ነው። እናቴ ስትላት ወይ የኔ ልጅ ስትል እንዳትጨነቂብኝ ትላታለች። እንግዲህ አዝራ ደግሞ እንግዲህ ከአጸደ ጋር ሄድና ሲያንቃት እንግዲህ እዝራ ምንድን ነው ትለዋለች። እንግዲህ መርሲ ሁሉንም ነገር ነግረዋለች። ምክንያቱም ህፃኗን እንደምታስወግዳት ወይንም እንደማትወዳት ስለነገረችው ቀጥታ እንግዲህ የዚህ ሁሉ ሴራ እንግዲህ የአጸደ ነው። ሌላውን ደግሞ ድረሱበት ብለው ነበረ። ከዛ እንግዲህ አጸደን ሲይዛት እንግዲህ አጸደም እንግዲህ ኤዝራ ምን እያደረክ ነው ትለዋለች። አጸደም እንግዲህ ኤዝራ ተሳስተ ነው ስትለው እንግዲህ ኤዝራ ምንም የተሳሳተ ነገር የለም፣ ለእኔ የቆፈርሽው ጉድጓድ አንቺው እራስሽ ትገቢበታለሽ ይላታል። ኩኩሻም እንግዲህ ወደ መነን ወይም ወደ ዘነቡ ትሄድና ዘነቡ ስትላት እንግዲህ ዘነቡ ወይም መነን እንዴ በዚህ ደረቅ ሌሊት ምን እያረግሽ ነው ስትላት እባክሽ ተነሺ፣ መቼም ተኝተሽ የምታልሚው ስለዛች ሚስኪን ገንዘብ እንዴት ልውሰድ እያልሽ ነው ትላታለች። ዘነቡ ከተኛችበት ትቀመጥና ቆይ ምንድን ነው ስትል ኩኩሻም ቆይ አንቺ ለትንሽ እንኳን ርህራሄ ነገር የሚባል የለሽም እንዴ ብላ ትቆጣታለች። ወይዘሮ ሀናን ለመታከሚያ ለህፃኗ እንደጠየቅሻት ሰምቻለሁ ብላ እንግዲህ ትነግራታለች። እንግዲህ ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱ።